ምዕራፍ 5 ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን ሰማ ዘንድ እስራኤልንም እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም ደግሞ አልለቅም አለ። እነርሱም የብርሃን አምላክ ተገናኘን፣ ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋ እንለምናለን አሉት። የግብፅ ንጉሥም አንተ ሙሴ አንተም አሮን ሕዝቡን ለምን ሥራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም እነሆ የምድሩ ሕዝብ አሁን በዝቷል፣ እናንተም ሥራቸውን ታስፈቷቸዋላችሁ አለ። ፈርዖንም በዚያን ቀን የሕዝቡን አስገባሪዎች ሹማምንቱንም እንዲህ ሲል አዘዘ። እንደ ወትሮ ለጡብ ሥራ ደግሞ ገለባ ለሕዝቡ አትስጡ፣ ነገር ግን እነርሱ ሄደው ገለባ አይሰብስቡ። ቀድሞ ያደርጉት የነበረውን የጡብ ቁጥር በእነርሱ ላይ አድርጉት፣ ምንም ከእርሱ አታጉድሉ። ሥራ ሰልችተዋልና ስለዚህ ለአምላካችን እንድንሰዋ እንሂድ እያሉ ይጮኻሉ። እርሱንም ያደርጉ ዘንድ በሰዎች ላይ ሥራው ይክበድባቸው፣ ከንቱ ቃልም አያስቡ። የሕዝቡም አስገባሪዎች ሹማምንቶቹም ወጡ። ሕዝቡንም ፈርዖን እንዲህ ይላል፣ ገለባ አልሰጣችሁም፣ እናንተ ሂዱ፣ ከምታገኙበት ስፍራ ገለባ ሰብስቡ፣ ከሥራችሁ ግን ምንም አይጎድልም አሏቸው። ሕዝቡም ስለ ገለባ ብቅ ሊሰበስቡ በግብፅ ምድር ሁሉ ተበተኑ። አስገባሪዎቹም ገለባ ትቀበሉበት እንደነበረ ጊዜ የቀን ሥራችሁን ጨርሱ እያሉ አስቸኩሏቸው። የፈርዖንም አስገባሪዎች ቀድሞ ታደርጉ እንደነበራችሁ ትናንትናና ዛሬ የተቆጠረውን ጡብ ስለምን አትጨርሱም እያሉ በእስራኤል ልጆች ላይ የተሾሙትን አለቆቹን ገረፉ። የእስራኤል ልጆች አለቆችም ወደ ፈርዖን መጡ። ለምን በባሪያዎች እንዲህ ታደርጋለህ? ገለባ አይሰጡንም፣ የጡብንም ሥራ እንድንሠራ ያዙናል። እነሆም ባሪያዎችህን ይገርፉናል፣ ግድፈቱ ግን በአንተ ሕዝብ ላይ ነው ብለው ጮኹ። እርሱ ግን ሰልችታችኋል፣ ስለዚህም እንሂድ ለእግዚአብሔር እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባ አይሰጧችሁም፣ የጡቡን ቁጥር ግን ታመጣላችሁ አላቸው። የእስራኤልም ልጆች አለቆች ዕለት ዕለት ከምትሰሩት ከጡቡ ቁጥር ምንም አታጉድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። ከፈርዖንም ዘንድ ሲወጡ ሙሴንና አሮንን በፊታቸው ቆመው ተገናኟቸው። እነርሱም በፈርዖንና በባሪያዎቹ ፊት ሽታችንን አግምታችሁታልና ይገድሉንም ዘንድ ሰይፍን በእጃቸው ሰጥታችኋቸዋልና እግዚአብሔር ይመልከታችሁ ይፍረድባችሁም አሏቸው። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህን ሕዝብ አስከፋህ? ስለምንስ ላክኸኝ? በስምህ ስናገር ዘንድ ወደ ፈርዖን ከገባው ወዲህ ይህን ሕዝብ አስከፍቶታልና አንተም ሕዝብህን ከቶ አላዳንኸውም አለ።